ፎልደሬን ለመደበቅ የሚያገለግለኝ ኮማንድ ነው ማለት ነው። ይሄ ተመልከቱት፣ ይሄው ፎልደሬ ጠፋ ማለት ነው። ስለዚህ ማንም ሰው እዚህ ዴስክቶፕ ላይ ገብቶ ማንም ቢጎረጉር ሊያገኘው አይችልም ማለት ነው። ኢንተር አልኩት። እንደምታዩት ማይ ፋይልስ የሚለው ፎልደር መጥቶ ቁጭ አለ ማለት ነው። ሰላም የቻናል ላይ ቤተሰቦች፣ በዚህ አጭር ቪዲዮ ትልቅ ቁም ነገር እንደምታገኙ ተስፋ በማድረግ ስራዬን እጀምራለሁ። በዚህ አጭር ቪዲዮ የተለያዩ ምስጢራዊ መረጃዎቻችሁን ከማንኛውም ሰው እይታ እንዴት መሰወር እንደምትችሉ የማሳያችሁ ነው የሚሆነው። እንደምታውቁት ተመልካቾቼ የተለያዩ መረጃዎች አሉ። የተለያዩ ፎቶዎች ወይም ደግሞ ቪዲዮዎች፣ ምስጢራዊ የሆኑ ቪዲዮዎች፣ ምስጢራዊ የሆኑ ፎቶዎች፣ መጽሐፎች፣ ከህግ ጋር የተገናኙ የተለያዩ ምስጢራዊ መረጃዎች ሊኖሩ ይችላሉና እነሱን መረጃዎች እንዴት መደበቅ እንደምትችሉ ነው የማሳያችሁ። እያወራሁ ያለሁት ፋይሎችን በፓስወርድ ስለማሰር ስለምናምን አይደለም። ሙሉ ለሙሉ ፋይሎችን ከሰዎች እይታ ውጪ ወይም ደግሞ ከናንተ ውጪ ሌሎች ሰዎች እንዳያዩዋቸው ወይም ደግሞ መሰወር እንዲችሉ ስለማድረግ ነው ማለት ነው። እንጀምር። እዚህ ጋር እንደምታዩት ተመልካቾቼ እዚህ ጋር የኔ እዚህ ጋር ማይ ፋይልስ የሚል ፎልደር አለኝ። ይሄ ፎልደር ዴስክቶፕ ውስጥ ነው ያለው፣ የኮምፒውተር ዴስክቶፕ ላይ። ስለዚህ ይሄ ማይ ፋይልስ የሚለው ፎልደሬ ብዙ ፋይሎችን የያዘ ነው። እዚህ ጋር ገብቼ ባሳያችሁ ይኸው እንደምታዩት ቡክስ ይላል፣ መጽሐፎች አሉ፣ የተለያዩ ፎቶዎች ምናምን አሉ። እዚህ ጋር የወርድ ፋይል አለ፣ ቪዲዮ አለ። ልክ እናንተም ደግሞ የምትፈልጓቸውን የተለያዩ ፒዲኤፍ ፋይሎች፣ የተለያዩ ኤክሴል ፋይሎች ሊሆኑ ይችላሉ፣ የተለያዩ የስልክ ቀረጻ የንግግሮች ምናምን ሊሆኑ ይችላሉ። እነዚህ አይነት ፋይሎችን በአንድ ፎልደር ታደርጉና ያንን ፎልደር ከማንኛውም ሰው እይታ ውጭ እንዲሆን፣ ያ ማለት እናንተ ብቻ ታስሩትና እናንተ ብቻ እየፈታችሁ የምትጠቀሙበት ወይም ደግሞ አክሰስ ማድረግ የምትችሉት እንድታደርጉት ነው ማሳያችሁ ማለት ነው። ስለዚህ ይሄንን ፎልደሬን እንደምታዩት ባክልበልና ይሄው እንደምታዩት ማይ ፋይልስ ይላል፣ ዴስክቶፕ ውስጥ ነው ያለው። ስለዚህ ይሄንን ፎልደር ማንም እንዳይኝብኝ አልፈልግም። አስዩም እንግዲህ እነዚህ መረጃዎች በጣም ሴንሲቲቭ የሆኑ የግል መረጃዎች ናቸው፣ በጣም ሚስጥራዊ ናቸው እንበልና እነዚህን መደበቅ ነው የፈለኩት። ስለዚህ ምንድነው የማደርገው? እዚህ ጋር ገባና እዚህ ጋር ክሊክ እናደርግና ሲኤምዲ ብዬ ጽፋለሁ። ሲኤምዲ ወይም ደግሞ ኮማንድ ለማለት ነው። ሲኤምዲ ትሉና እዛ ኢንተር ትሉታላችሁ። ኢንተር ስትሉት የኮማንድ ፕሮምፕት የሚባለው የብላክ ዊንዶ ይመጣላችኋል ማለት ነው። ይሄ ብላክ ዊንዶ ይመጣል። ትንሽ ጠበብ እናድርገውና እንደምታዩት እሺ፣ አሁን እንደምታዩት እቺን ፋይል ነው እንግዲህ ማጥፋት የፈለኩት። እንደምታዩት ይሄን ፎልደር ማጥፋት ነው የፈለኩት ወይም ደግሞ መደበቅ ነው የፈለኩት። ያው መጀመሪያ መደበቅ ስትፈልጉ የፋይሉን ወይም ደግሞ የፎልደርን ስም እናንተ በምታስታውሱት ስም ማድረግ አለባችሁ። ሰው በማይገምተው ወይም ደግሞ እናንተም ደግሞ በማትዘነጉት መንገድ ነው ሪኔም ማድረግ ያለባችሁ። ስለዚህ እንደምታዩት ማይ ፋይልስ ነው የሚለው። እዚህ ጋር ፓዙ የኮማንዱ ፓዝ እንደምታዩት ዴስክቶፕ ነው፣ ዴስክቶፕ ላይ እንዳለ ነው የሚያመለክተው። ስለዚህ እንገባና ኮማንድ እንጽፋለን ማለት ነው። ለመደበቅ አትሪቭ። ይሄንን ለፎልደሬን ለመደበቅ የሚያገለግለኝ ኮማንድ ነው ማለት ነው። ይሄ አትሪቭ ልና ፕላስ ኤች ስፔስ ፕላስ ኤስ ስፔስ ፕላስ አር ላለው እዚህ ጋር ስፔሊንግ መሰሰት የለባችሁም። ከዚህ በኋላ የፎልደሩን ስም ነው የምጽፈው ማለት ነው። ይሄው እንደምታዩት ይሄ የፎልደሩ ስም ይሄው እንደምታዩት ማይ ፋይልስ የሚል ነው። እዚህ ጋር የምንም አይነት የስም ስህተት ወይም ደግሞ የፊደል ስህተት መኖር የለበትም። ስለዚህ ካፒታል ብሎ ነው የሚጀምረው። ማይ አንደርስኮር ፋይልስ አይደል የሚለው ማይ ፋይልስ። ይሄው እንደምታዩት ማይ ፋይልስ፣ እዚህም ጋር ማይ ፋይልስ ተመሳሳይ ነው ማለት ነው። አሁን እዚህ ጋር እቺን ኮማንድ እንደጻፍኩኝ እንደምታዩት ይቺ ኮማንድ ማለት
ይሄንን ፎልደሬን ለመደበቅ የምታገለግል የኮማንድ ነች ማለት ነው። ልክ ይችን ጽፌ ኢንተር እንዳልኩት ፎልደሬ እዚህ ጋር ይጠፋል ማለት ነው። ስለዚህ ማንም ሰው እዚህ ዴስክቶፕ ላይ ገብቶ ማንም ቢጎረጉር ሊያገኘው አይችልም ማለት ነው። ስለዚህ ተመልከቱት፣ አሁን ኢንተር ልለው ነው። ፎልደሩ ሲጠፋ ተመልከቱት። ኢንተር አልኩት፣ ተመልከቱት። ይኸው ፎልደር የጠፋ ማለት ነው። አሁን ማንም ሰው እዚህ ጋር ዴስክቶፕ ላይ መጥቶ ይህን ፎልደር ለማግኘት ቢሞክር ማንም ቢሆን ሊያገኘው አይችልም ማለት ነው። በዚህ መልኩ ማጥፋት እንችላለን ማለት ነው። እንደገና ፎልደሩን ለመመለስ ደግሞ አሁን እንደዚህ አድርጋችሁ ዘጋችሁና ተመልሳችሁ የሆነ ጊዜ ላይ ለመምጣት መጣችሁ ለመክፈት ደግሞ ምንድነው የምታደርጉት? ራሷን ይችን ፓዝ ይሄንን ኮማንድ ምንድነው የምታደርጉት? እነዚህ ፕላስ ፕላስ የተባሉትን ሶስቱንም ማይነስ ማይነስ ማድረግ ብቻ ነው በቃ የሚጠበቅባችሁ። ስለዚህ እዚህ ጋር መጣና ምንድነው የማደርገው? እዚህ ጋር እጽፍና እነዚህን ማይነስ ማይነስ ማለት ነው ማለት ነው። እዚህ ጋር ማይነስ ላለው እቺንም እዚህ ጋር ማይነስ ላለው እቺንም እዚህ ጋር ማይነስ ልና ተመልከቱ እዚህ ጋር እንዴት እንደሚመጣ ማለት ነው። ኢንተር ልለው ነው እዚህ ጋር ጨርስና ኢንተር ስለው መጥቶ ፎልደሬ ይቀመጥልኛል ማለት ነው። ኢንተር አልኩት። እንደምታዩት ማይ ፋይልስ የሚለው ፎልደር መጥቶ ቁጭ አለ ማለት ነው። ስለዚህ ምናልባት የፋይላችንን ስም ማንም የማያውቀው ከሆነና ለኛ ብቻ በሚስጥር የጻፍነው የፋይል ስም ወይም ደግሞ የፎልደር ስም ከሆነ ይሄንን ፎልደር ማንም ሊያውቀው አይችልም ማለት ነው። እኛ ገብተን ራሳችን ከፍተን ካልተጠቀምንበት በስተቀር ማለት ነው። ስለዚህ በዚህ መልኩ ፋይልን ከማንኛውም ሰው እይታ መሰወር ይቻላል ማለት ነው። ሌላ ፎልደር ውስጥ ያለ ፋይልም ቢሆን ልክ እንደዚሁ ማለት ነው። ልክ እንደዚህ ነው የምታደርጉት። ግን እዚህ ጋር አሁን ቀጥታ አትሪቭ -h ምናምን ብለን ማይ ፋይልስ ብለን ስሙን ያስገባ ነው እዚህ ጋር ፓዙ ዴስክቶፕ ላይ ስለሆንን ነው። ይሄን ማወቅ ያለባችሁ ተመልካቾቼ፣ ዴስክቶፕ ላይ ስለሆንን እዚህ ጋር ቀጥታ አትሪቭ -h -s -r ማይ ፋይልስ ብዬ ስቀጥታ ስሙን የፎልደሩን ስም አስገብቼ መቆለፍ የቻልኩት ወይ መደበቅ የቻልኩት ዴስክቶፕ ላይ ስለሆንኩ ነው። ዲ ውስጥ ያለ ፋይል ቢሆን ግን በዚህ መልኩ አልችልም ማለት ነው። ዲ ውስጥ ያለ ከሆነ ምን ብዬ መጀመሪያ መግባት አለብኝ? ወደ ዲ ፓዝ ውስጥ እንዲገባልኝ ማድረግ አለብኝ ማለት ነው። ዲ ውስጥ ያሉ ፋይሎችን አክሰስ ለማድረግ ወደ ዲ ፓዝ መግባት አለብኝ ማለት ነው። ወደ ዲ ለመግባት ምንድነው ማድረገው? እችን ዲ ትሉና 2 ነጥብ አድርጋችሁ ኢንተር ስትሉት ወደ ዲ ይገባላችኋል ማለት ነው። እንደምታዩት ዴስክቶፕ ላይ የነበረው ፓዝ ዲ ይገባላችኋል ማለት ነው። አሁን ለምሳሌ ዲ ውስጥ እንግባና የሆነ ልክ ተመሳሳይ ፎልደር አለ። እሱን እንደምታዩት እዚህ ዲ ውስጥ ነው ያለውት። ፓዙ እንደሚያሳየው ዲ ውስጥ ነው። ማይ ፋይልስ የሚለው ፎልደር እዚህ ጋር አለ። እሱንም በተመሳሳይ ወደ ዲ ፓዝ ውስጥ ከገባልኝ በኋላ አትሪቭ ብዬ ነው የምጀምረው ማለት ነው። እንደምታዩት አትሪቭ ብዬ +h+s+r ማይ ፋይልስ ብዬ ስጽፍ ይሄ ፎልደር ይጠፋልኛል ማለት ነው። እንደምታዩት ፎልደሩ እዚህ ጋር ነው ያለ። እዚህ ጋር አሁን ኢንተር ስለው ፎልደሩ መጥፋት አለበት። ሉክ ኢንተር አልኩት። ይሄ ፎልደር ጠፋ ማለት ነው። እዚህ ጋር እንደምታዩት ዲ ውስጥ ማይ ፋይልስ የሚል ፎልደር ካለ ቼክ ማድረግ ትችላላችሁ ማለት ነው። በምንም ታምር ሊኖር አይችልም። እዚህ ጋር ጠፍቷል። አሁን ስም ካልተሳሳትን በስተቀር ይሄንን ፎልደር እዚህ ጋር ማግኘት አንችልም ማለት ነው። እንደምታዩት ምንም የለም። እዚህ ጋር ማይ ፎቶስ ነው የሚለው ማይ ፋይልስ የሚል ፎልደር የለም ማለት ነው። በተመሳሳይ ያንን ፎልደር እንደገና አውጥታችሁ ለመጠቀም ምንድነው የምታደርጉት? ራሱን ፓዙን ማይነስ ታደርጉና ትጠቀሙበታላችሁ ማለት ነው። ይኸው እንደምታዩት አትሪቭ -h -s -r ማይ ፋይልስ ስልና አሁን ኢንተር ስለው እዚህ ጋር ጠፍቶ ተደብቆ የነበረው ፎልደር ይመጣልኛል ማለት ነው። ሉክ ኢንተር ልለው ነው። ኢንተር ስለው ይኸው እንደምታዩት ማይ ፋይልስ የሚለው ፎልደር ተመልሶ መጣልኝ ማለት ነው። በዚህ መልኩ እጅግ ሚስጥራዊ የሆኑ መረጃዎቻችሁን ከማንኛውም ሰው እይታ ከናንተ ውጭ ከማንኛውም ሰው እይታ
መሰወር ትችላላችሁ ማለት ነው። ተመልካቾች ይሄ ነው እንግዲህ የዛሬው ቪዲዮ። ከተመቻችሁ ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ምናልባት ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጋችሁ አበረታቱኝ። ሰላም እንገናኝ።